ብሬኪንግ ሃይ ሌቭል የሆነ የፓኪስታን ልዑካን ቡድን ከደቂቃዎች በፊት ወደ ኢራን መግባቱ ታውቋል። ይህ ቡድን የሚመራው እንግዲህ የትራምፕ ፌቨራይት ጀነራል የሆኑት የፓኪስታኑ የኤታማዦር ሹም ፊልድ ማርሻል አሲም ሙኒር የሚመሩት እንደሆነ ታውቋል። ከጀርባ የምታዩቸው ሰውዬ ናው። ይህ ቡድን እንግዲህ ከአሜሪካ የተላከን መልእክት ለኢራን ተደራዳሪዎች ቡድን ያቀርባል ተብሎ ይጠበቃል። ገብቷል ከደቂቃዎች በፊት። ምንድነው የሚያቀርበው? ምንድነው መልእክቱ የሚለው እስካሁን ድረስ የታወቀ ነገር ባይኖርም፣ ነገር ግን አትሊስት የተኩስ አቁሙ ኤፕሪል 22 የሚጠናቀቀው የተኩስ አቁም ስምምነት እንዲራዘም የሚጠይቅ ሊሆን እንደሚችል ይገመታል። በሌላ በኩል ሁለቱም ተደራዳሪ ቡድኖች አሜሪካም ሆኑ ኢራን እንግዲህ ድርድሩ ላይ ለመቅረብ ከወዲሁ ዝግጅታቸውን እንደጨረሱ ኦር እንደተስማሙ ይታወቃል። በፓኪስታን በኩል ደግሞ ይህንን ድርድር ሆስት ለማድረግ የሴኪሪቲ እንዲሁም የሎጂስቲክስ የመሳሰሉ ዝግጅቶች እየተደረጉ እንደሆነ ታውቋል። ሶ ዊዚን ካሚንግ የተወሰኑ ቀናቶች ውስጥ እንግዲህ በጣም በቅርብ ቀናቶች ድርድሩ እንደ አዲስ ይጀመራል ተብሎ ይጠበቃል። በአሜሪካ በዚህ ዙር ለመደራደሪያ እንግዲህ ሁርሙዝ ሰርጥን ዘግቻለሁ ብላ እንደ ሌቨሬጅ ይዛ ልትቀርብ ትችላለች። ነገር ግን አሁንም የተወሰኑ የኢራን መርከቦች በየቀኑ እያለፉ እንደሆነ ይታወቃል። ሶ እንትን ለማድረግ ቦታው ከባድ ነው። የፈለገ 10,000 ሴለር ብታስቀምጥም ለመቆጣጠር ከባድ ነው፣ ቦታው ትልቅ ከመሆኑ አንጻር ማለት ነው። ለማንኛውም ግን የተወሰኑ መርከቦች እያለፉ ነው። በሌላ በኩል ግን የኢራን ሚሊተሪ ቃል አቀባይ የኻተመል አንቢያ ዛሬ በሰጠው መግለጫ ዩኤስ ይህንን ብሎኬድ የምታስቀጥል ከሆነ ለረጅም ጊዜ የምታስቀጥል ከሆነ ያው ለጊዜ ይመቸናል ነው እንግዲህ አፓረንትሊ፣ ግን ፐርሲስት የምታደርግ ከሆነ እኛም ባብል መንደብን እንዘጋና ማንኛውም አይነት ማቴሪያል ነዳጅም ሆነ ምንም ሆነ ምን እንዳይገባም እንዳይወጣም አድርገን እንዘጋለን ብለዋል። ዳስ ፕሮብለም፣ ለእኛም ችግር ነው ይሄ። ሶ ፕሊዝ ዶንት ዱ ዛት። ለማንኛውም ግን በኢን ዘ ካሚንግ ዴይስ እንግዲህ ስምምነት ላይ ይደርሳል ተብሎ ይጠበቃል። ትራምፕም የጦርነቱ ሁኔታ አብቅቷል፣ ጦርነቱ አብቅቷል፣ ለመደራደር ለማለቅ በጣም ቅርብ ደርሷል ብሏል። ሶ በዚህኛው ዙር ድርድር ሊስማሙ ይችላሉ የሚለው ነገር የምናየው ነው የሚሆነው። ነገር ግን ተኩስ አቁም ስምምነቱ እስካሁን ድረስ ኪፕ ተደርጎ ቆይቷል። ምንም የተታኮሰ የለም። ስለዚህ ዳስ ጉድ ቲንግ። ሶ አይ ገስ ዊ ዊል ሲ